ሰላም እንዴት ናችሁ የሀገሬ ልጆች? እኔ በጣም ደህና ነኝ። ሁላችሁም ሰላም ናችሁ ብዬ ተስፋ አድርጋለሁ። ዛሬ እንደምትመለከቱት ላዛኛ እራት ልሰራ ነው። እሱን ሼር አደርጋችኋለሁ። ትወዱታላችሁ በእርግጠኝነት። አብራችሁን ቆዩ። እንግዲህ መጀመሪያ ቦሎኜዙን ለማዘጋጀት ሶሱን ማለት ነው የሚያስፈልገን ስጋ አለ፣ ሽንኩርት፣ ካሮት እና አንድ ፓፕሪካ ተጠቀማለሁ። እኔ የምመርጠው እነዚህ ስለሆነ መቀየር ትችላላችሁ ሌላ ነገር የምትፈልጉትን እና የቲማቲም ድልህ ወይም ደግሞ ፍሬሽ ቲማቲም ፈጭታችሁ ልትጠቀሙ ትችላላችሁ። ቺዝ ያስፈልገኛል በኋላ ላይ እና እንደዚህ አይነት ኑድል ፓስታ የላዛኛ ፓስታ መጠቀም ትችላላችሁ ወይም ደግሞ ፍሬሽ ማዘጋጀት ይቻላል። መጨረሻ ላይ ሊንክ አደርግላችኋለሁ እንዴት ፍሬሽ ማዘጋጀት እንደምትችሉ። እዚህ ጋር እንደምታዩት ፓፕሪካ አለ፣ ኤድል ሶስ ፓፕሪካ 2 የሻይ ማንኪያ ወይም 1 የሾርባ ማንኪያ፣ ግማሽ የሻይ ማንኪያ በርበሬ እጠቀማለሁ። ቴስቱ ትንሽ ኢትዮጵያዊ ቴስት እንዲኖረው ስለምፈልግ ማለት ነው። እኔ እንዲበላልኝ ልጆቼን ደግሞ እንዳያቃጥላቸው ብዙም ሳላበዛ እሱ እጠቀማለሁ። ጨው፣ ቁንዶ በርበሬ እጠቀማለሁ ማለት ነው። ሌላ ማጣፈጫ ከፈለጋችሁ መጨመር ትችላላችሁ። ወደ ቤሻምን ሶሱ ደግሞ ስንሄድ 50 ግራም አካባቢ ወደ 2 የሾርባ ማንኪያ አካባቢ የሚሆን የገበታ ቂቤ፣ 1 የሾርባ ማንኪያ ፍርኖ ዱቄት እና ወተት እጠቀማለሁ። ወተቱን በግምት ነው ያያችሁ መጨመር የምትችሉት። ምንም መለካት ምናምን አያስፈልጋችሁም። ተጨማሪ ደግሞ እዚህ ላይ ፎርሙላ ስንከተው የሚያስፈልገን ትንሽ የገበታ ቂቤ እዚህ ላይ እንቀባዋለን መጨረሻ ላይ እና እንደዚህ አይነት ፎርም ነገር ያስፈልገናል ማለት ነው። ክብም ቢሆን ችግር የለውም፣ ግን እኔ ሊጡን ከሊጥ ስለማልሰራ ኑድሉ ቀጥ ያለ 4 ማዕዘን ስለሆነ እንደዚህ አይነት ፎርም ነው የምጠቀመው። እንዴት እንደማዘጋጅ እንግዲህ አብረን እናያለን ማለት ነው። ሽንኩርቴን ጨምራለሁ። ከድነውና ትንሽ ስቲም እንዲሆን ተዋለሁ። ትንሽ ያደር ዘይት አደርጋለሁ። በርበሬ ግማሽ የሻይ ማንኪያ እና 2 የሻይ ማንኪያ ፓፕሪካ፣ ኤድል ሶስ ፓፕሪካ የማያቃጥለው ጣፋጩ ማለት ነው። ትንሽ ዘይት ከላይ አደርግበታለሁ። ካሮቱ መጀመሪያ መጨመር ይቻላል፣ ምንም ችግር የለውም። ከሽንኩርቱ ጋር ማብሰል ይቻላል። ካሮቱን ግን ስጋውን ለመጥበስ ነው እኔ ለብቻ ማለት ነው። ከዛ ስጋውን ጨምሬ ጠብሰዋለሁ ማለት ነው። ሙቀቱን በጣም ከፍ አድርጌ ነው የምጠብሰው ጥብስ እንዲል ማለት ነው። ካሮቴን ጨምራለሁ። ፓፕሪካውን ጨምራለሁ። ቲማቲም ሶሱን
አሁን ቀስ ብሎ እሳቱን ቀነስ አድርጌ ይበስል እየነካካው እንዳያርብኝ እጠብቃለሁ። እንግዲህ እየመጣው እየነካካው በደንብ እንዲበስል ዝንጅብል ፈቀፍቃለሁ። ትንሽ ዝንጅብል እና አንድ ራስ ነጭ ሽንኩርት አንድ ራስ ነው የሚባለው፣ አንድ ፍልቃቂ ያው እኔ እንደምታውቁት መጨለቅ አልወድም። ሲፈቀፈቅ ነው ደስ የሚለኝ ነጭ ሽንኩርትና ዝንጅብል። ነውና ትንሽ ይበስላል ማለት ነው። እንግዲህ ሶሴ እዛ ጋር እየበሰለ ነው ብሎኝ ይዞ ማለት ነው። እዚህ ጋር እየበሰለ ነው። እዚህ ጋር ደግሞ የሻምል ሶሱን አዘጋጃለሁ ማለት ነው። የሻምል ሶሱን ለማዘጋጀት ቅቤ ያስፈልገኛል። 50 ግራም አካባቢ ነው ቆርጬ ነው ያወጣሁት፣ ወይም 2 የሾርባ ማንኪያ አካባቢ ማለት በግምት እሱን እጠቀማለሁኝ እና እሱን እዚህ ላይ አቀልጠዋለሁኝ ማለት ነው። እንዳይነት ጣት ቀንስ አድርጌ እንዳያር ቅቤው እንዲቀልጥ አደርጋለሁ። ሙሉ በሙሉ መቅለጥ የለበትም። እዛው እየቀለጠ እያለ አንድ የሾርባ ማንኪያ ፍሎ ዱቄት አደርግበታለሁ። እንደ እንትናችሁ ነው እንግዲህ እስከ ግማሽ ኪሎ ለሚሆን ስጋ በቂ ነው ይሄ። ከዛ ቅቤው ቀልጦ እንዳበቃ ወተት ያስፈልገኛል። ወተት በግምት ነው፣ ምንም እንትን ያስፈልጋችሁ። በነገራችን ላይ እኔ እንደዚህ ብዙ ሬሲፒ አልከተልም። ብዙ ምግብ ስሰራ በስሜት ነው የምሰራው። ምንድን ነው ሬሲፒዎች የግምት ናቸው። እየመጠምኩ ነው የምሰራው ራሴ እናቶቻችን እንደሚሰሩት ማለት ነው። የተማርኩትም ሬሲፒም ቢሆን የራሴም የተፈላሰፍኩበትም ቢሆን ሁሌም እፈላሰፍበታለሁ ጨምሬ። ትንሽ ወተት እያደረግን ማማሰል ነው። ከዚህ ቀደም አሳይቻችኋለሁ እንዴት እንደሚሰራ። ወይዬ ራፊ እየሰራው እኮ ነው። እሺ ሂድ ከጮት ከሶፊ ጋር። እኔም እወድሃለሁ የእኔ ጌታ፣ እወድሻለሁ ነው የሚባለው። ቶዳ ቴኪያው እንሲ ያው ወተቱ ላይ ትንሽ ወተት እየጨመርኩኝ ማማሰል ነው። ራሱ ይለደልዳል። ቶሎ የመጠበቅ ነው በጣም እንዳይወፍር እየተጠነቀቅን ቶሎ ወተቱን ጠብጠብ እያደረግን መጨረስ። Das ist später am Bechamelsauce. ብዙ ስላደረነ das kannst du ausspülen und dann schneiden. Die gelbe ist das schon. ትንሽ ቀጠና አድርጌዋለሁ፣ ግን እሳት ላይ ሲቆይ እራሱ እየለደለደ ይመጣል። ወተቴ ስላበቃ ልጠቀመው ብዬ ነው ያዘጋጀው። እየነካካው እንዳያርብኝ ልድልድ እስከሚል ድረስ እጠብቃለሁኝ ማለት ነው። እንግዲህ ይህን እንደስሏል። በደንብ እንደልጇል። እሳቱን ቀንሷለሁ፣ የበለጠ በጣም ቀንሷለሁ እንዳይዝብኝ ማለት ነው። ሁሉም ይዞ ለአንድ 15 ደቂቃ በቂው ነው። ለዚህ ሁሉም ይዞ እስኪበስል ድረስ ያለው ጊዜ ማለት ነው። ያለው ጊዜ በቂው ነው ይሄንን ቤሻመል ሶሱን ለማዘጋጀት።
እዛ ቅድም ያልነገርኳችሁ ሙስካት ናት ነው። ሙስካት ናት በጣም ነው የምወደው። ለዚህ ደግሞ ለቤሻሜል ሶስ ደግሞ በጣም አሪፍ ነገር ነው፣ አስፈላጊ ነገር ነው እና ከሱ ትንሽ ተቀብጥበታለሁ። በነገራችን ላይ ይሄ ነትማግ ማለት ነው መከለሻ ወይም ገውዝ የሚባለው ነገር በኢትዮጵያ በአማርኛ እንትን ነው። መብዛት የለበትም በነገራችን ላይ ያጣፍጣል። ምግብ ማንኛውም ምግብ ላይ እንጠቀመው እንችላለን፣ ግን ከበዛ ይመራል። ስለዚህ መጠንቀቅ አለባችሁ። በልክ ነው መሆን ያለበት። ሁሉ ነገር በልክ ነው መሆን ያለበት። ሲበዛ ማረም ይመራል አይደል? አሁን እሳቱን ሙሉ በሙሉ አጥፍቼዋለሁ። አንድ ላይ ነው የነበረው። አጥፍቼዋለሁ የቤሻሜል ሶሱን ማለት ነው። ይዙ አሁን ይበቃዋል። እዚህ ላይ ሙስከትነት አድርጌያለሁ ወይም ነትማግ፣ ትንሽ ቁንዶ በርበሬ ያደርጋለሁ። ነጭ ቁንዶ በርበሬ ካላችሁ ጥሩ፣ ከሌላችሁ ኢትስ ኦኬ። እዚህም ቁንዶ በርበሬ ያደርጋለሁ እና ጨው አደርጋለሁኝ። ሁለቱም ላይ ቁንዶ በርበሬና ጨው አድርጌያለሁ። ነትማግ ጊዜ ላይ ማድረግ ትችላላችሁ፣ ችግር የለውም። ብታረጉበት ባታረጉበትም ለውጥ አይመጣም፣ ግን ማድረግ ትችላላችሁ የምትወዱ ከሆነ እንደኔ ማለት ነው። እኔ እወዳለሁ። ሙስካት ኑስ ወይም ነትማግ ገውዝ መከለሻ ቅመም። እሳቱን አጠፋለሁ። አበቃ ማለት ነው። ይሄ ወደ ጥግ አደርጋለሁኝ። ሙቁ ብቻ ነው ይሄን ማድረገው እንትኑ ለመቀባት እንዲያቸኝ ማለት ነው። በቀላሉ ይደረስልኛል። ይሄ ሙቀት ላይ ስለሆነ የቀለጠ እንትን ስለሚል ይሄን ለመቀባት ይመቸኛል። የጋሎን ብቻ ላይ ማድረግ ቤሻሜል ሶሱ ትንሽ አደርጋለሁኝ እንደዚህ ኑድሎችን ወስዳለሁ። ኑድሌ የኔ ምንም እንትን አያስፈልገውም፣ ግን በጣም ጠንካራ ከሆነባችሁ ሶሳችሁን ትንሽ ለድለድ ካለባችሁ ለስለስ አድርጉት ሶሳችሁን፣ ይሄኛው በደንብ በኋላ እንዲበስል ማለት ነው። አለበለዚያ ደግሞ ቀዝቃዛ ውሃ ውስጥ ትንሽ ደቂቃ ውስጥ ዘብዝቡት ላላ እንዲል ማለት ነው። ሶሳችሁ ጠንከር ያለ ከሆነ እኔ ሶሱ ጠንከር ሲል ደስ ይለኛል። ቦሎኜዙ ማለት ነው። ቦሎኜዙ ጠንከር ሲል ደስ ይለኛል። ኑድሌ ግን አያስቸግረኝም ይሄኛው። ድንገት ሌላ ኑድል ከተጠቀምኩ ግን ያስቸግረኛል። ከኤዲካ አንዱ ጊዜ ገዝቼ በጣም ጠንክሮብኝ ነበርና ውሃ ውስጥ ዘፍዝፌው የተሻለ ሆኖ አግኝቼዋለሁ እና ይሄ ካልናቱራ የምገዛው አያስቸግረኝም። ምናልባት ኤዲካ የምትገዙ ሰዎች ቦሎኜዝ የኤዲካው ትንሽ ጠንካራ ነው፣ አልጀርመን ላላችሁ ማለት ነው። ሰው እንትን ማለት ትችላችሁና ሶሳችሁን ወይም እንትን አድርጉት፣ ትንሽ ላላ ማድረግ ትችላላችሁ። ወይም ደግሞ እንዳልኳችሁ ውሃ ውስጥ ትንሽ ደቂቃ መዘፍዘፍ፣ ለስላሳ ይሆናል ቶሎ ላዛኛው ማለት ነው። ያው እንግዲህ ያለቀለት እንትን ስለሆነ ፓስታ ያለቀለት ተጠቀሙ፣ ትንሽ ሊደርቅ ይችላል። ፍሬሹ ግን ከሆነ ምንም ችግር የለውም። ጠንከር ያለ ቦሎኜዙን ትንሽ እንደዚህ ወፈር ለድለድ ቢል ነው የተሻለ የሚሆነው ሲቆረስም እንዲያምር ማለት ነው። ከዛ እንደገና ተጨማሪ ቦሎኜዝ ትንሽ ታብታብ እናደርጋለን። ቤሻሜል ሶስ ማለት ነው። ከዛ ቤሻሜል ሶሱን እናደርጋለን። ከዛ ደግሞ ቺዛችንን እኔ አሁን ሞዞሬላ የግድ ሞዞሬላ መሆን የለበትም። ሞዞሬላም ኤመንታለርም ልንጠቀም እንችላለን። ይቅርታ ተሳስቼ ነው ሞዞሬላ ያመጣሁት ከፍሪጅ ውስጥ። ኤመንታለር ነው አሁን የምጠቀመው፣ ቀይረዋለሁ ሄጄ። ሶ ቺዜን አመጣሁ። ኤመንታለር ነው ቅድም ተሳስቼ ነው ሞዞሬላ ያወጣሁት፣ ግን ችግር የለውም። የፈለጋችሁትን ቺዝ
መጠቀም ይቻላል። ኢዳዝ ማተር ማለት የፈለጋችሁትን ቺዝ ተጠቀሙ፣ ችግር የለውም። ጣዕሙን ይወደዱት እንጂ ሰው ትንሽ ቺዝ አደርጋለሁ። ሲሳብ የማትወዱ ከሆነ በተለይ ኤመንታለር ወይ ሌላ ቺዝ ብትጠቀም ይሻላችኋል። ጋውዳ ምናምን ማለት ነው ከእንትን ይልቅ ከሞዘሬላ ይልቅ ሰው። ከዛ በኋላ እንደገና ኑድል ይመጣል ማለት ነው። ኑድልን እናደርጋለን። ሁሌም ከኑድሉ በኋላ ቦሎኜዙ ማለት ነው የሚከተለው። እንግዲህ እንዳላችሁ እንደ ሶሳችሁ ብዛት ከፍ ዝቅ ልታረጉት ትችላላችሁ፣ ብዛቱን ማለት ነው። ቀጠን ልታረጉት ትችላላችሁ፣ ልታበዙት ትችላላችሁ። ኑድል የምትወዱ ከሆነ ሳሳ ማድረግ ነው እንትኑን ማለት ነው። ስጋው ወፈር በዛ እንዲል የምትፈልጉ ከሆነ ደግሞ ወፈር ማድረግ ነው፣ በዛ ማድረግ ነው እንትኑ ቦሎኜዙን ማለት ነው። የቦሎኜዙን መጠን በዛ ወፈር ማድረግና መጠኑን መቀነስ ትችላላችሁ፣ ድርብርቡን ማለት ነው። እኔ 3 ጊዜ ነው ኑድል ማድረግ የምወደው። ስለዚህ በዚህ መልኩ ነው ማለት ነው ማድረገው። መሀል ያለው ትንሽ ነው ማደርገው እና ማድረግ እንደምትፈልጉት መጠን ቼክ አድርጉ፣ እንዳያንሳችሁ ማለት ነው። አንዱ ጋር ብዙ አንዱ ጋር ትንሽ አድርጋችሁ እንዳትቸገሩ። ስትመጥኑ ጭልፋ ምናምን የምትጠቀሙ ከሆነ ኦልሬዲ መገመት ትችላላችሁ፣ ምን ያህል ጭልፋ ምን ያህል አንዴ ለመጠቀም ምን ያህል ጭልፋ ያስፈልገናል የሚለውን ማለት ነው። እዛ እንግዲህ እንደተለመደ ቺዝ አደርጋለሁኝ። ከዛ የመጨረሻውን ዙር ኑድል አደርጋለሁኝ ማለት ነው። እና የመጨረሻውን ዙር ቦሎኜዝ አደረኩኝ ማለት ነው። እኩል እንዲሆን እንደዚህ ተፈጽፏል። ያው እንግዲህ እንደ ምርጫችሁ ነው። ስጋውን በዛ አነስ ማድረግ፣ ቦሎኜዙ እንዲያቃጥል ማድረግ፣ ለቀቅ አድርጋችሁ ወይ እንዳያቃጥል ደግሞ በርበሬ አለመጠቀም መጠቀም ምርጫችሁ ነው። የጣዕም ጉዳይ እንግዲህ ሁሉም ሰው የየራሱን ምርጫ አለው፣ ቴስት አለው አይደል? ምግብ ሲሰራ ይሄ የኔ ቴስት ነው፣ ለልጆቼ ለኔም እንዲስማማ አድርጌ የምሰራበት መንገድ ነው። እናንተ ደግሞ እንደ ምርጫችሁ ልትጠቀሙ ትችላላችሁ። በቦሎኜዙ ፋንታ የተለያዩ ነገሮች ልትጠቀሙና ላዛኛ ልትሰሩ ትችላላችሁ ማለት ነው። ቬጋን ምናምን ማለት ነው። ጾም ሲሆን እንደዚህ የቀረውን እንግዲህ ድስቴ ላይ ያለችዋን በሙሉ ጥርቅ አድርጌ ጨምሬያታለሁ። ባዶ ነው አሁን ድስቴ። በዚህ መልኩ እንግዲህ ጨረስኩት ማለት ነው። የቀረውን ድስቱ ላይ ምንም የቀረ የለም። ይሄንን የመጨረሻውን ዙር በተቻለኝ አቅም እኩል ለማድረግ እሞክራለሁ። ግዴታ አይደለም ግን ያው እኩል ቢሆን አሪፍ ነው፣ ልጥፍ እንትን እንዳይል። እንግዲህ ቤሻሜል ሶሱን አድርጌ ጨርሻለሁ። የመጨረሻው ዙር ላይ ቺዝ አደርጋለሁ ማለት ነው። እዚህ ጋር ማድረግ የምትችሉት ተጨማሪ ነገር ምን መሰላችሁ? ኩደን ቢሆን ቺዝን ጨረስኩኝ። ያ ቺዙን አድርጌ ጨርሻለሁ እንደምታዩት። ከዚህ በኋላ ከፈለጋችሁ ትንሽ ምንድነው ትንሽ ቂቤ ጣል ልታደርጉበት ትችላላችሁ። ግዴታ ግን አይደለም። ያ እንደዚህ ብዙም እኔ እንደዛ አልመርጥም፣ ግን ያው የሚፈልጉ ሰዎች ባለቤት ይወዳል። ለምሳሌ ያ ሻት ዳንኪ እንዲካርቴ ሮቤ ብሪኛል የዛ ተጨማሪ እንደዚህ ትንሽ ቅቤ ማድረግ ይቻላል። አማራጭ ነው፣ ግዴታ ግን አይደለም። ብዙም ጊዜ አላደርግም። ከ180 እስከ 220 ዲግሪ ሴንቲግሬድ በሆነ ሙቀት ኦቨን ውስጥ እንገናኛለን።
ላዛኛችን። በእርግጠኝነት እንደወደዳችሁ ተስፋ አድርጋለሁ። ከወደዳችሁ ቪዲዮ ላይክ ማድረጋችሁ እንዳትረሱ። ለሌሎች ቪዲዮ ሼር አድርጉ። ጥያቄ ሀሳብ ካላችሁ ጻፉልኝ። ጉተን አፕዴት መልካም ምግብ ይሆንላችሁ። እናንተ ሞክራችሁ አስተያየታችሁን ጻፉልኝ። መልካም ጊዜ። ባይ ባይ።